ሰው ንብረቱን ሊያጣ ይችላል። የሥራ ዕድል ሊያጣ ይችላል። ሰዎች ሊለዩት ይችላሉ። ነገር ግን እግዚአብሔር ከእርሱ ጋር ከሆነ ታሪኩ እንደገና አላለቀም። እስኪ የኔ ታሪክ አላለቀም ብሎ ዛሬ ለሚያዳምጥ ሰው ይሄንን መልእክት ንገረው። ያጣውን ብቻ አትቁጠር በለው። ያጣውን ብቻ አትቁጠር። ያለህን እግዚአብሔርን ተመልከት። ያለህን እግዚአብሔር ተመልከት። እርሱ ካንተ ጋር እስካለ ድረስ ታሪክ ያላለቀም በለው። የመከራ ምዕራፍ የመጨረሻ ምዕራፍ አይደለም። ኢዮብ ምዕራፍ 1 ላይ በረከት ነበረው። ከዚያም ከባድ መከራ መጣ። ምዕራፍ 2 ላይ ሕመምና ስቃይ መጣ። ምዕራፍ 3 ላይ ልቡ በሐዘን ተሞላ። ነገር ግን ታሪኩ በምዕራፍ 3 ላይ አልተጠናቀቀም። ኢዮብ 42 መጣ። ነገረው። ዝም ብለህ ይሄ ትርጉም ቶሎ ላይገባ ይችላል፣ ግን አጠገብ ያለውን ሰው ምዕራፍ 42 ይመጣል በለው። ዝም ብለህ በኋላ እተነትንልሃለሁ። ዝም ብለህ ምዕራፍ 42 ይመጣል። ምዕራፍ 1 ያልፋል። ምዕራፍ 2ም ያልፋል። ምዕራፍ 3ም ያልፋል። ሌሎች ምዕራፎችም ያልፋሉ። ምዕራፍ 42 ይመጣል። ምዕራፍ 42 ሲመጣ ምን እንደሚሆን ልንገራችሁ። የረሱ ወዳጆች ለእጃችሁ ቀለበት ለአንገታችሁ ሐብል ይዞ ይመጣል። ምዕራፍ 42 ሲመጣ ያንተ ዝና በሩቅ አገር ይሰማል። ምዕራፍ 42 ሲመጣ ዝናችሁ ከሩቅ ይሰማል። ምዕራፍ 42 ሲመጣ ማንም ባዶ እጁ አንተ ቤት አይመጣም። በእጁ ስጦታ ይዞ ይመጣል። የሰደበ ያሾፈ የረገጠ የገፋ ያስከፋ ያስለቀሰ ባንተ እንባ የሳቀ አንገት ስትሰብር ደስ ያለው ሁሉ አዲስ ታሪክ ሲጻፍ ምዕራፍ 42 ሲመጣ በእጁ ስጦታ ይዞ ይመጣል። አባ አንድ ሰው አሜን ይበላ።